እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ገንዘቡን ነው የምትፈልጊው ዲቦራ? ለምን አታምኚም? የኔ እናት እንዴ ለልጁ አባት እንደሆኑ ከፈለግሽ አባት ገንዘብ አይሆንም። ይሄ ልክ ነው እንዴ ሀቡ? አንተም እኮ ገንዘብ አልሰጥም ለማለት አይደል? እሺ ገንዘቡን የማያስገባ ከሆነ አትከሺውን በፍርድ ቤት በየወሩ 5000 እሱ ምን ከሷለሁ? ልጄ አጠገብ አይድረስ፣ እኔ አጠገብ አይድረስ። ሶሻል ሚዲያ ወጥቶ ስሜን አያንሳ። ቤተሰቤን የተከበረውን ቤተሰብ ስሜን እያጠፋ ነው። የተከበረውን ቤተሰቤን እንዴ አይነት አባት ነው ተብሎ እንዴት ነው ወደ ልጅ የሚቀርበው? እሱ ደግሞ እሺ በዚሁ ዝም ብለን ከዘጋ ነው ከአመታት በኋላ ተጠራቅሞበታል ብላ ትከሰኛለች እኮ ነው የሚለው። አትከስህም። ይኸው ቪዲዮን አንድ ወረቀት ሀቡ፣ አንድ ወረቀት ነው ይኸው በአንቺ ፊት አንድ ወረቀት ናት። እኔ ክሱን አንስቻለሁ በሽማግሌ ይሁን ብላ እዛች ፍርድ ቤት አንድ ወረቀት ማስገባት ብቻ። ልብ ካላት አስገብታ ታሳያችሁ ለእናንተ። እሱን አይደለም የምፈልገው። እሷ ገንዘቡን ትፈልጋለች፣ የኔን አባትነት አይፈልግም። ይሄ ደግሞ ልክ አይደለም። ልብ ካለች ይችላል። አንድ ወረቀት ጽፎ ማስገባት። አንድ ወረቀት ጀግና ከሆንሽ አንድ ወረቀት እኔ በፍርድ ቤት የሚሆነው ይቅርና በሽማግሌ እንደሆን አርጌዋለሁ ብለሽ ይችን አስገቢ። እኔ ሀቡ ቃል ለምድር ለስማ መቤቴ ነው 5000 አልሰራማ። በዚህ ህዝብ ፊት በወር 5000 ብር አስገባለሁ። እሷ ብቻ ታስገባችን ወረቀት ሂዳ ታስገባ። እስኪ ልብ ካላት አታስገባም። ይሄንን አታረጉ። በደህንነታቸው አንድ ነገር ቢፈጠር ተጠያቂ አንድ ቀን ደርሼባቸው አላውቅም። እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሼባቸው አላውቅም። ያለ ፍርድ ቤት ሆነ በፍርድ ቤት ሆነ ችግር ስላለብን በቃ ዝም ብለህ ፍርድ ቤት ወረቀት ብታስገባ ባታስገባ። እሺ ልጅሽ ለምን አልፈቀድሽ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጄም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በሁለት ወሩ ገና ከወለድኩት በሁለት ወሩ ተረድቶኛል። ልጄ አጫውቶኛል፣ እምባዬን አብስሶልኛል። እሺ ልጅሽ አሁን መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ፣ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተም ወንድ ባየ ቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ እቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበቅኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዴ አትፈልጊ? ያው የመጨረሻ ውሳኔዋን በ30,000 ህዝብ ፊት አሳውቃለች። አልፈልግም አባትነትክን፣ ልጄም አይፈልግህም፣ እኔ እናቱ በቀዋለሁ፣ ብቻዬን አሳድገዋለሁ፣ ገንዘብክንም አልፈልግም፣ አባትነትክንም አልፈልግ ብላ እቅጩን ካሽ ሰታካለች። ምን ትፈልጋለህ ብኛ? አቡዬ የኔ እናት አሁን አዳምጪኝ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጅ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሷ አይደለም፣ ስለማቃት ምናምን የምውልበትን የምተኛበትን ሁሉ ነገር እርምጃ ጫማዬን ካንተ ጫማዬ ላይ ነው እንዴ ተለጠፈ። እኔ ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያደግኩ ሰው ነኝ። አንቺም ያለ አባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ? ልጁን እያሳደግኩ ያለሁት እኔ አቡዬ ልንገርሽ አንድ ነገር ለምን ነው ፈለገው አንድ ነገር አለ አትክፈልተው አለችክ እኮ አትክፈልተው
ስማኝ ነገ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ማስረጃ አለች እኮ ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ? 30 ሺህ ህዝብ አለ እዚህ ጋር ሪከርድ አድርግ። አንተ ርዕስ ነው የምትፈልገው አይደል? እስከዛሬ ኦዲዮስ የሰው አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ አመጣሁት አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደል? እኔ ተነጋገርን አልፈልግም ማለች አያቱ ማለት እሺ። ከዚህ በኋላ እኮ በህይወቱ የለህም ምንም ይሁን ምንም በህይወቱ የለህም። አዳም እንዲቦራ ማለት መፍትሄ አይደለም የምትፈልገው ከዱንያ መፍትሄ አይደለም። ሪካርድ እኔም ላይቭ ሪካርዱን አስቀምጣለሁ። የዛሬ ወራትም ሆነ ዓመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለባን ካልቆረጠ ብላ ከከሰሰችህ ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪካርድ አድርግ አለችህ። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ። ልጄም አይፈልግም እኔም አልፈልግም 5000 ብርክንም አልፈልግም አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለችክ። አርግና ሪከርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪከርድ አርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያም ምንድን ነው ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ ቆይ አንዴ እኔና አንቺ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቻለሁ ተወኝ። ሶ ሪከርድ አድርግ። ለልጁ ተቆራጭ አታድርግ። ፋጡማ ጉላ አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናት ነው እያወራን አሁን በህዝብ ፊት ቢኒያም ከዓመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከዓመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከዓመታት በኋላ ራሱ ልጅክ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። አይ እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነ ጓደኞች ጋር ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሃል ውጣ። ሀቡዬ እሺ፣ እኔ እናት በጣም አመሰግናለሁ። እግዚአብሔር አምላክ ያክብርሽ። ለብዙ ሰው መልስ ጓደኛው ሊያስማማችሁ ፈልጎ መሰለኝ ማሪ እንደሽማግ። እኔ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም። ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ። ስላንቺ አይደለም ማውራው እኔ አሁን ከሰማሽ እኔ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ምስለ ይወራ ባይገባ ደስ ይለኛል። እንተዋወቃለን። ሁላችሁም ለገንዘብ ነው አይደለ? እንደዚህ የምትባባሉት። ስለዚህ ተውኝ። እኔ ሰላም የአባትነት ፍጹም ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴን እንድጠራ ልጅ አንተ ምን ቤት ነህ? አንተ ምን አገባህ? ስለዚህ አባትዬው አልፈልግም አጠገቤ አይድረስ ብሏል። አንተ ምን ብለሃል? የሰማን በቃ ሰላንቺና ስለ ቢኒያም ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ከአንተ ጋርም መገናኘት ማውራትም አልፈልግም። አቡዬ ይሄ ነገር የተነሳው ለምን መሰለች ልንገርሽ። ይኸውልሽ ይሄ ልጅ አባቱማ ይቅር አልል ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ሐሙስ ስንመረቅ እኛ ቅዳሜ ልንመረቅ እሱ ለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ ልውጣ። እኔ ልጄን እየቀሰቀስኩ ነው። ይኸውልሽ እንደው እሱ ለመናገር የፈለገው ልንገርሽ ብዬ ነው። አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡዬ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ አልናገርም ትላለች። ይሄንን ምላስ እንዴት አድርጋ አቀላጥፋንም? እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴ እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማር ነው ያለው ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ
30-40 ደቂቃ ሙሉ እያወራሽ እንደው እስኪ ዝም በጣም ይቅርታ፣ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። 5 ደቂቃ ብቻ 5 ደቂቃ ብቻ እኔም ነፍሰ ከመሽሙና እንነጋገር። የመጨረሻው እሱን ስሚው፣ ያንቺን ሰምተናል። የመጨረሻው እሱን መጨረሻ ላይ ተስማምተን በዚህ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም ዲቦራ፣ አዳምጪ። የሰው ታሪኩን አይደለም፣ የእሱን ታሪክ ማስቆም ነው። አያወራም፣ ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው እኔ ልጄን የሆነ ነገር ቢያደርግ? እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ ይሄ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይሄ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈረ አይደል እንደ አደባባይ የወጣው? ፍርድ ቤትስ አንዴ ቆይ ልጨርስ። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንት እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አቡ፣ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሁድ ሲደርስ እሁድ ጠዋት ልጄን ማየት እፈልጋለሁ ማለት ያቅተዋል? ሰበብ ነው ይሄ። ለምን አትልም አንተ? እሁድ ጠዋት ልጄን ማየት እፈልጋለሁ አላለም። እሁድ ጠዋት አይደለም አቡ፣ እሁድ ጠዋት አይደለም። እሁድ ጠዋት ልንገርሽ አቡ፣ እሁድ ጠዋት አዳምጪ። እሁድ ጠዋት ለምን ልጄን ማየት እፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩኝ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩኝ ነው። አዳምጪ። ሃይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሁድ እሁድ። ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሁድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሁድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነሰው ቸርች ነው። አንቺ አሁን እንደው እስኪ ቃል ለምድር ለሰማይ አሁን ናቲን እሁድ ትሰጭኛለሽ? ቸርች ሳትሄጂ ሁሌ ከቤተክርስቲያን ታሪቀዋለሽ ስንት ነበር። አሁን ግን የለም እኮ አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም አስቀምጥ። እሺ ተጀምር ተማር። እዚህ ጋር ምለሽ ተናገሪ እስኪ በሂጅበት እስኪ ልብ ካለሽ በደንብ ነው ምልበት፣ በደንብ ነው የሚሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አቃትቼ አላውቅም።
ተናገር። መፍትሽ አካለ ተቃርጥሽ አካለ እንደዚህ አይነት ሰው እየወነጀለሽ ነው ባይዘው። እኔ ከሰው ጋር ጣልቻለሁ። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ራሴን ሰው እያከበርኩ ምን ነው ሰው ሆኖልሃል። ልጁ እያከበርኩ ምን ነው ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር አልሰማሁም። አስተኮሰቻት እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ እንዴ? እያስተኮሰቻት እኮ ነው። የሰማሁ እኮ ስለእናቴ አታውራ። የምንነግርሽን አትናገሪ። ስለእናቴ አታውራ። ራስሽ ነው ተናገሪ። አላወራሁም አላለችም። አልተናገረችም። ስለእናቴ አታውራ። እያወራሁ ነው። ማዘር አላለችም። አንዴ ዝም በይ አላለችም ወይ? እየነገረችሽ አይደለም እንዴ? እየነገረችሽ እኮ ነው። እንደዚህ በይ እያለችሽ ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አንድ ነገር ልንገርሽ፣ አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ መፍትሄ ያገኘ ሪካርድ ያስቀረ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብላ ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ። እሺ፣ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም ማጠገብ እኔም ማጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳውም። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽ። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በይው። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። ለምድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ። ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ። ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ አስለምኝ እንዳይቀላቀል ድምጽሽ። አንድ ያዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ
ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት። እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እልህ ተያይዛችሁ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ አሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቅ አቅቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታው ባላደርግ ኖሮ ማለት ነው እኔ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው ሀቡ አንዴ ንገርሽ። ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀምአ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኝሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው፣ ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1000 ቪው የኔ ቪዲዮ ታውቂዋለሽ። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ለመሆን አይደለም የወጣሁት። ስለ ፌመስ አታውሪ። ሁለታችሁም ታላቅ ነኝ።